ሰላም ሰላም ለእግዚአብሔር አምላክ ከሁላችን ጋር ይሁን። የእመቤታችን ቅድስት ድንግል ማርያም ጸሎት አማላጅነት ከሁላችን ጋር ይደርብን። የአብይ ጾም ሰባተኛው ሳምንት ኒቆዲሞስ ይባላል። ኒቆዲሞስ የተባለው የአይሁድ መምህር በሌሊት ወደ ጌታው ወደ ኢየሱስ ክርስቶስ እየመጣ ይማር እንደነበር ይታሰብበታል። ማለት የአብይ ጾም የሰባተኛው ሳምንት ማለት ነው። እንዲሁም መዝሙር ይዘመርለታል በኒቆዲሞስ ማለት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ምሁር ኦሪት ኒቆዲሞስ በመንፈቀ ሌሊት ስለ ምስጢር ጥምቀት ያስተማረበት ዕለት ነው። ራብ ሰገደ በመንፈቀ ሌሊት ለራቡ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያየው አይችልም አለው። ሰውን ከማን ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው። ከስጋ የተወለደው ደግሞ ስጋ ነው፣ ከመንፈስ የተወለደው መንፈስ ነው። ዮሐንስ 3:3 በእውነቱ የኒቆዲሞስ ታሪክ በጣም ይገርማል። የአሁን ያለን ትውልድ እግዚአብሔር እንደ ግብራችን ሳይሆን እንደ ቸርነቱ እንደ ኃጢአታችን ሳይሆን እንደ ምሕረቱ ይጠምተን እንጂ አይደለም በሌሊት መማር በቀን እንኳን እንትነን ማለት ያው እንደዛ እንደ አሁን የበዛ ትምህርት የለ፣ የበዛ ስብከት ወንጌል በሁሉ ማዕዘን ይሰበካል። ግን ሰማው እኔ እንጃ ጠማማ ትውልድ ነው ያለ ነው በአሁን ማለት ነው። እና ይሄ ግን በጣም ነው የሚገርመው ታሪኩ። በምን ይሆን ነበር? በእኩለ ሌሊት ወደ ማን? ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊማር ሊመረመር ሊያውቅ ማለት ነውና ከዛ በኋላ ለድህነቱ ማለት ኒቆዲሞስ ስለ ድህነቱ ነው የጠየቀውና ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። በጣም ደግ ትሁት፣ በቀን ሳይሆን በእኩለ ሌሊት ሆኖ የሚማር የነበረው ኒቆዲሞስ በእውነቱ ጸጋና በረከቱ ለኛ ይደርብን እና በመጨረሻውም አንድ መዝሙር እንዘምራለን ማለት ነው። ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር ኒቆዲሞስ ኒቆዲሞስ ክቡር ሌቱን